በአንድ ስልክ ጥሪ ብቻ የኒኩለር ጦርነት ሊያስነሳ ይችላል ተብሎ የተፈራው ሰው እንዳለ ያውቃሉ? ወይስ 170 ሚሊዮን የባንክ ካርዶችን ሰርቆ 1.6 ሚሊዮን ዶላር በጓሮ የቀበረው ሌባ ዛሬ በዓለም ታሪክ የሳይበር ዓለምን ያንቀጠቀጡ ናሳንና ፔንታጎንን ሰብረው የገቡ እና እስካሁን በኤፍቢአይ በ3 ሚሊዮን ዶላር እየታደኑ ያሉ አምስቱን የምንጊዜም አስፈሪ የኮምፒውተር ዘራፊዎች እናያለን። እስከ መጨረሻው ተከታተሉኝ፣ ምክንያቱም የቁጥር አንዱ ታሪክ ጭንቅላታችሁን ያዞረዋል። እስቲ ማርያም በስማማንተ ሰላም፣ እንዴት ናችሁ? እንኳን ወደ ናቲ ቶፒክስ ቻናል በደህና መጣችሁ። በዛሬው ቪዲዮ እንግዲህ 5 የዓለማችን አደገኛ ሃከሮችን እናያለን። ወደ ቪዲዮ ከመሄዳችን በፊት ግን ሰብስክራይብ ማድረግ እንዳትረሱ። አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ። አምስተኛ ኬቨን ፖልሰን። አንድ የሬዲዮ ጣቢያ ለአሸናፊው አዲስ የፖርሽ መኪና እሰጣለሁ ቢል እናንተ ደግሞ ያንን መኪና የግላችሁ ለማድረግ ብትፈልጉ ምን ታደርጋላችሁ? ብዙ ደጋግማችሁ ትደውላላችሁ። ኬቨን ፖልሰን ግን ያደረገው ይህን አልነበረም። እሱ መላው የሎስ አንጀለስ የስልክ መስመር ዘግቶ ራሱን ብቸኛ ደዋይ አደረገ። ዛሬ ስለ ዳርክ ዴንት ወይም ኬቨን ፖልሰን አስገራሚ የጥልፍና ወይም ሃኪንግ ታሪክ እናያለን። ኬቨን ፖልሰን ማን ነው? ቅጽል ስሙ ዳርክ ዴንት ወይም ጥቁሩ ዳንቴ ሲባል ችሎታው ኬቨን በኮምፒውተር ብቻ ሳይሆን በስልክ መስመሮች ወይም ፎን ፒኪንግ ላይ ልዩ ተሰጥኦ ነበረው። ባህሪው እንግዲህ እንደ ሌሎቹ ጠላፊዎች ዝም ብሎ መደበቅ ሳይሆን ተለዋዋጭ እና በስርቆቱ ውስጥ ጥበብ የሚጨምር ሰው ነበረ። የፖርሽ መኪና ዘረፋው እንግዲህ የነበረው በ1990 ዓመተ ምህረት የሎስ አንጀለስ የሬዲዮ ጣቢያ ወይም ኪልስ ኤፍኤም ላይ አንድ ውድድር አወጣ። 102ኛው ደዋይ አዲስ ፖርሽ 944 መኪና ይሸልማል አለ። የኬቨን ዘዴ እንግዲህ ወደ ሬዲዮ ጣቢያው የሚገቡትን ሁሉንም የስልክ መስመሮች ሃክ አደረገ ማለት ነው። ሌላ ማንም ሰው እንዳይደውል መስመሩን ዘጋው። ውጤቱ እንግዲህ የዚህ የኬቨን ፖልሰን ቁጭ ብሎ 102ኛ ደዋይ እስኪሆን ድረስ እየደወለ ራሱ አሸነፈ ማለት ነው። መኪናውን ወሰደ። ከዛም ከኤፍቢአይ ጋር የነበረው የድመትና የት ጨዋታ ነበረ። ኬቨን የሬዲዮ ጣቢያ ብቻ ሳይሆን የኤፍቢአይን የድብቅ መረጃዎች እና የስልክ መስመሮች ጭምር ይሰብር ነበር። ኤፍቢአይ ሲያሳድደው ቆይቶ መጨረሻ ፎቶን አንሰልቭድ ሚስትሪስ በሚባል የቴሌቪዥን ፕሮግራም ላይ አወጣ። አስገራሚው ክስተት እንግዲህ ፕሮግራሙ እየታየ ያለ የፕሮግራሙ የስልክ መስመሮች በሙሉ በድንገት ተዘጉ ወይም ክራሽድ ሆኑ ማለት ነው። ኬቨን ከቤቱ ሆኖ የቴሌቪዥን ጣቢያውን ሃክ አድርጎት ነበረ። እንግዲህ የዚህ ሃከር ውድቀትና ለውጡ በ1991 ተያዘ። ለ5 ዓመታት ታሰረ ማለት ነው። ለ3 ዓመት ደግሞ ኮምፒውተር እንዳይነካ ታገደ። ከእስር ሲወጣ ግን ህይወቱ ተቀየረ። አሁን ላይ በዓለም ታዋቂ ዊርድ መጽሔት ላይ ከፍተኛ ጋዜጠኛና አርታኢ ነው። በ2006 ዓመተ ምህረት በማይስፔስ ላይ ያሉ 744 ህፃናትን የሚያጠቁ ወይም ሴክስ ኦፌንደርስ ሰዎችን ማንነት በሃኪንግ ዘዴ አጋልጦ ለፖሊስ ሰጥቷል። ኬቨን ፖልሰን ከወዳጅነት ወደ ህዝብ አገልጋይነት የተቀየረ ብልህ ሰው ነው። የሱ ታሪክ የሚያስተምረን ቴክኖሎጂን ለክፉም ለደጉም መጠቀም እንደሚቻል ነው። እናንተስ ኬቨን ፖልሰን መኪናውን የሰረቀበት መንገድ ብልጠት ወይስ ስርቆት? ኮሜንት ላይ ጻፉልኝ። አራተኛ ጆናታን ጄምስ። አንድ የ15 ዓመት ታዳጊ በዓለም ላይ እጅግ ጥብቅ ጥበቃ የሚደረግባቸውን የመከላከያ ተቋማት ሰብሮ ቢገባ ምን ሊፈጠር ይችላል? ጆናታን ጄምስ የተባለው አሜሪካዊ ታዳጊ በቅጽል ስሙ ኮምሬድ ገና በልጅነቱ የናሳን እና የፔንታጎን ሲስተሞች ውስጥ በመግባት ዓለምን አስገረመ። ነገር ግን ይህ ብልህነቱ መጨረሻው የከፋ ሆነ። ዛሬ የዚህን ወጣት አስገራሚና አሳዛኝ ታሪክ እንመለከታለን። ታዳጊው ኮምሬድ ማን ነው? ማንነቱ እንግዲህ ጆናታን ጄምስ በደቡብ ፍሎሪዳ ያደገ የኮምፒውተር በራሱ የተማረ ልዩ ተሰጥኦ የነበረው ልጅ ነው። ዓላማው እንግዲህ እንደ ሌሎቹ ዘራፊዎች ገንዘብ ለመስረቅ ሳይሆን ምን ያክል ርቀት መሄድ እችላለሁ የሚለውን ፈተና ለመሞከር ነበር የሚጠልፈው ማለት ነው። ትልቁ ሃኪንጉ እንግዲህ ናሳና ፔንታጎንን ነው ማለት ነው የጠለፈው። ፔንታጎንን በ15 ዓመቱ የአሜሪካ መከላከያ ሚኒስቴር ወይም ዲቲአርኤ ሰርቨር ውስጥ ገብቶ ከ3000 በላይ ሚስጥራዊ ኢሜይሎችን፣ የተጠቃሚ ስሞችንና የይለፍ ቃላት ወይም ፓስወርድን ሰረቀ። ናሳን ደግሞ
የናሳን ሰርቨር ሰብሮ በመግባት በዓለም አቀፍ የጠፈር ጣቢያ ወይም ኢንተርናሽናል ስፔስ ስቴሽን ላይ ያለውን የአየር ሁኔታ ወይም ቴምፕሬቸር ኤንድ ሂዩሚዲቲ የሚቆጣጠር ሶፍትዌር ሰረቀ። ናሳ ጥቃቱን ለማጣራት ለ3 ዓመታት ሲስተሙን ዘግቶ ለመቆየት ተገደደ። ይህም $41,000 ኪሳራ አደረሰባቸው። የእስር ቤቱ ቆይታ እንግዲህ ውድቀቱ የዚህ ልጅ በ2000 ዓመተ ምህረት በቁጥጥር ስር ዋለ። በወቅቱ ገና 16 ዓመቱ ስለነበረ በታሪክ በሳይበር ወንጀል የታሰረ የመጀመሪያው ታዳጊ ሆነ ማለት ነው። ከእስር ቤቱ ከወጣ በኋላ መንግስት ሁልጊዜም በጥርጣሬ አይን ይመለከተው ነበር። ኮምፒውተር እንዳይነካም ክልከላ ተጥሎበት ነበር። እንግዲህ አሳዛኙ መጨረሻ የተባለለት የዚህ ሃከር በ2007 ዓመተ ምህረት TGX በተባለው ኩባንያ ትልቅ የሳይበር ጥቃት ሲፈጸም FBI ጆናታን እጁ አለበት ብሎ ቤቱን ፈተሸ። ምንም እንኳን እሱ እኔ ያላደረጉትም ቢልም አላመኑትም። በፍትህ ስርዓቱ ተስፋ የቆረጠው ጆናታን በ24 ዓመቱ በ2008 ዓመተ ምህረት ራሱን አጠፋ። የመጨረሻው ደብዳቤው እንግዲህ በፍትህ ስርዓቱ እምነት የለኝም፣ እኔ ያላደረኩትን ጥፋት እንድቀበል ይፈልጋሉ የሚል መልእክት ትቶ አልፏል። በኋላ ላይ ግን ጥቃቱን የፈጸመው ሌላ ሰው መሆኑ ተረጋግጧል። ሶስተኛ አልበርት ጎንዛሌዝ በአንድ ወቅት $1.6 ሚሊዮን በጥሬ ገንዘብ በጓሮ አትክልት ቦታችሁ ውስጥ ቀብራችሁ ታውቃላችሁ? አልበርት ጎንዛሌዝ ግን ይሄን አድርጓል። እሱ በታሪክ ትልቁን የክሬዲት ካርድ ስርቆት የፈጸመ ሰው ነበር። ዛሬ የምናየው ፖሊስን እየረዳ ፖሊስን የሸወደው በሚሊዮን የሚቆጠሩ ሰዎችን የባንክ አካውንት ባዶ ያደረገው የአልበርት ጎንዛሌዝ አስገራሚ ታሪክን ነው ማለት ነው። አልበርት ጎንዛሌዝ ማን ነው? ወይም ዘ ማስተር ማይንድ ማንነቱ እንግዲህ በቅጽል ስሙ ሶፕ ናዚ በመባል የሚታወቅ አልበርት ገና በወጣትነቱ የኮምፒውተር ጥልፍናን የለመደ የፍሎሪዳ ልጅ ነው። የመጀመሪያው ክስተቱ እንግዲህ በ2003 ዓመተ ምህረት በስርቆት ተይዞ ነበር። ነገር ግን ሳይታሰር ቀረ። ለምን ካልን ምክንያቱም ለሴክሬት ሰርቪስ ወይም የአሜሪካ ደህንነት ሰላይ ሆኖ ለመስራት ተስማምተው ነበር ማለት ነው። ዘ ደብል ላይፍ እንግዲህ የተባለለት ይሄ ሃከር አልበርት ለሴክሬት ሰርቪስ እየሰራ ሌሎች ወንጀለኛ ጠላፊዎችን አሳልፎ ይሰጥ ነበር። ለዚህም $75,000 ደሞዝ ይከፈለው ነበር። በሌሊት መንግስት የሰጠውን ላፕቶፕና ኢንተርኔት በመጠቀም ሻዶው ክሪው ከተባለ የወንጀለኞች ቡድን ጋር በመሆን የክሬዲት ካርድ ቁጥሮችን ይሰርቅ ነበር። ዘዴው እንግዲህ ዋርድ ድራይቪንግ የተባለ ዘዴ ይጠቀም ነበር። በመኪናው ውስጥ ሆኖ የትልልቅ ሱቆችን ወይም እንደ TG Maxx እና ኦፊስ ማክስ ደካማ የዋይፋይ ሲስተም በመጥለፍ መረጃዎችን ይሰበስባል። የዘረፋው መጠን እንግዲህ ዘ ማሲቭ ቲፍ የተባለለት አልበርትና ቡድኑ ከ170 ሚሊዮን በላይ የክሬዲትና ዴቢት ካርድ ቁጥሮችን ሰርቀዋል። በስርቆት ባገኘው ገንዘብ እጅግ ውድ የሆኑ ሆቴሎች ውስጥ ይቆይ ነበር። ውድ ሰዓቶችን ይገዛ ነበር። እንዲሁም ለጓደኞቹ $75,000 የሚፈጅ የልደት ድግስ ያዘጋጅ ነበር። ውድቀቱ እንግዲህ የዚህ ሃከር ተያዘው በ2008 ዓመተ ምህረት ሚስጥሩ ተገለጠ። ፖሊስ ቤቱን ሲፈትሽ $1.6 ሚሊዮን በጥሬ ገንዘብ በፕላስቲክ ተጠቅልሎ በጓሮ ተቀብሮ አገኛል። በ2010 ዓመተ ምህረት በሁለት የ20 ዓመት እስራት በድምሩ 40 ዓመት ግን በአንድ ላይ እንዲያገለግል ተፈረደበት። ይህ በወቅቱ ለሳይበር ወንጀል የተሰጠ ትልቁ ቅጣት ነበር። አልበርት ጎንዛሌዝ ያልተያዘ ሌባ መስሎት ለሁለት ጌቶች ሲያገለግል ነበር። ነገር ግን ስግብግብነቱ በመጨረሻው እስር ቤት አደረገው። ዛሬ የምንጠቀምባቸው የካርዶች ቺፕ ያላቸው እንዲሆኑ ካደረጉት ምክንያቶች አንዱ የሱ ስርቆት ነው። እንግዲህ በሁለተኛ ደረጃ ደግሞ የምናየው ኤቭጄኒ ቦጋጄቭ። FBI ለአንድ ሰው መረጃ $3 ሚሊዮን ሽልማት አውጥቶ ያውቃል? ይህ ሰው የባንክ አካውንቶቹን ባዶ ማድረግ ብቻ ሳይሆን የአሜሪካን መንግስት ሚስጥራዊ መረጃዎችን ሰርቋል ተብሎ ይታመን ነበር። ስሙ ኤቭጄኒ ቦጋጄቭ ይባላል። በኢንተርኔት ዓለም ደግሞ ስላቪክ በሚል ቅጽል ስሙ ይታወቃል። ዛሬ በዓለም ላይ እጅግ አደገኛውና እስካሁን ያልተያዘው የሳይበር ወንጀለኛ ታሪክ እናያለን። ኤቭጄኒ ቦጋጄቭ ማን ነው? ወይም ዘ ፓንተም። ማንነቱ እንግዲህ ቦጋጄቭ ሩሲያዊ ሲሆን በሳይበር ዓለም ውስጥ እጅግ ጎበዝ ከሆኑ የፕሮግራም ባለሙያዎች አንዱ ነው። እንደ ሌሎቹ ጠላፊዎች ዝና አይወድም። በጣም ጥንቁቅና ሚስጥራዊ ነው። በደቡብ ሩሲያ በምትገኝ አናፓ የምትባል የባህር ዳርቻ ከተማ ውስጥ በቅንጦት እንደሚኖር ይታመናል።
የዓለም ባንኮች ስጋት ፈጠራው ቦጋጄቭ ዚዩስ እና ጌም ኦቨር ዚዩስ የተባሉ እጅግ አደገኛ ቫይረሶችን ወይም ማልዌር ፈጥሯል ማለት ነው። ይህ ሀገር እንዴት ይሰራል ካልን ይህ ቫይረስ ኮምፒውተራችሁ ውስጥ ከገባ በኋላ የባንክ የይለፍ ቃላታችሁን ወይም ፓስወርድ ይሰርቃል። ከዚያም እናንተ ሳታውቁ የባንክ አካውንታችሁን ገንዘብ ወደሱ ያስተላልፋል ማለት ነው። በዓለም ዙሪያ ካሉ ባንኮች እና ግለሰቦች ከ100 ሚሊዮን ዶላር በላይ ሰርቋል። የሩሲያ መንግስት ከለላና ፖለቲካው ለምን አልተያዘም ካልን እንግዲህ ኤፍቢአይ እሱን ለመያዝ ቢፈልግም ሩሲያና አሜሪካ የወንጀለኛ አሳልፎ የመስጠት ስምምነት የላቸውም። ጥቅሙ እንግዲህ ቦጋጄቭ የፈጠረው ቫይረስ ወይም መረብ የሩሲያ የስለላ ድርጅቶች የአሜሪካን መንግስት ምስጢራዊ መረጃዎችን ለመሰለል እንዲጠቀሙበት ፈቅዷል ተብሎ ይታመናል። ለዚህም ነው የሩሲያ መንግስት ከለላ የሰጠው። የኤፍቢአይ ሽልማት እና የአሁኑ ሁኔታ ኤፍቢአይ ለቦጋጄቭ መያዣ የሚሆን መረጃ ለሰጠ ሰው 3 ሚሊዮን ዶላር ወይም በታሪክ ለሳይበር ወንጀለኛ የተሰጠ ትልቁ ሽልማት አውጥቶ ነበር። ቦጋጄቭ አሁንም በሩሲያ ውስጥ በነፃነት እንደሚኖር የራሱ ጀልባ ወይም ያቺት እንዳለውና ብዙ ድመቶች እንደሚወድ ይነገርለታል። በአንደኛ ደረጃ ደግሞ የምናየው ኬቨን ሚትኒክ ኤፍቢአይ ለ5 ዓመታት ያህል አሳዶት ማግኘት ያልቻለው የአሜሪካን ትልልቅ ኩባንያዎች ሲስተም ውስጥ እንደ ቤቱ የሚመላለስና በአንድ ወቅት በስልክ ጥሪ ብቻ የኒውክሌር ጦርነት ሊያስነሳ ይችላል ተብሎ የተፈራው ሰው ማን ነው? ዛሬ ስለ ሳይበር ዓለሙ ንጉስ ወይም ኬቨን ሚትኒክ በቅጽል ስሙ ዘ ኮንደር እናያለን። የጠለፋ ጥበቡ እንግዲህ ኮምፒውተርን ብቻ ሳይሆን ሰዎችን የመጥለፍ ጥበብ ሶሻል ኢንጂነሪንግ ባለቤት ነበረ። ዘዴው እንግዲህ ሰዎችን በስልክ በማታለል ራሱን እንደ ሰራተኛ ወይም እንደ ኃላፊ በመምሰል ሚስጥራዊ የይለፍ ቃላትን እንዲሰጡት ያደርግ ነበር ማለት ነው። ይህ ሀከር የሰው ልጅ የደህንነት ሲስተሙ ደካማ ጎን ነው የሚለው የሱ ትልቁ ፍልስፍና ነበር። ያደረጋቸው ትልልቅ ሃክስ ሞቶሮላ፣ ኖኪያ፣ ሰን ማይክሮሲስተም እና አይቢኤም የመሳሰሉ ግዙፍ ኩባንያዎችን ሰብሮ በመግባት የሶፍትዌር ኮዶችን ሰርቋል። መንግስት እንግዲህ የአሜሪካን ብሔራዊ የመከላከያ ሲስተም ውስጥ ደጋግሞ ገብቷል ማለት ነው። የሚገርመው ታሪክ ኬቨን በኤፍቢአይ ቁጥጥር ስር በነበረበት ወቅት እንኳን የኤፍቢአይን ወኪሎች ስልክ በመጥለፍ የት እንዳሉ እና ምን እያወሩ እንደሆነ ይሰልል ነበረ። ታላቁ አደን እንግዲህ የዚህ ሃከር ዘ ማንሃንት ሸሽቶ መኖር። ኬቨን ለ2 ዓመታት ያህል ስሙንና ማንነቱን እየቀያየረ ከመንግስት ሲሰወር ቆይቷል። በመጨረሻ በ1995 ዓ.ም በታዋቂው ጃፓናዊ የሳይበር ደህንነት ባለሙያ እገዛ ተያዘ ማለት ነው። ኬቨን እስር ቤት በነበረበት ወቅት በስልክ ጥሪ ብቻ የኒውክሌር ሚሳኤል ሊተኩስ ይችላል በሚል ፍራቻ ለብቻው ወይም ሶሊተሪ ኮንፊንመንት ታስሮ እንዲቆይ ተደርጓል። ስልክ አይነካካም ተከልክሎ ነበር ማለት ነው። ከወንጀለኝነት ወደ ጀግናነት የተቀየረበት እንግዲህ የዚህ ሃከር ታሪክ ከ5 ዓመት እስራት በኋላ ሲወጣ ህይወቱን ሙሉ በሙሉ ቀየረ። ሚትኒክ ሴኩሪቲ የተባለ የደህንነት ኩባንያ አቋቋመ ማለት ነው። ትልልቅ ኩባንያዎች እና መንግስታት ቀድሞ በነበሩበት ክፍተት እንዲደፍን በማማከር ወይም ኢቲካል ሃከር በጎ ጠላፊ ሆነ ማለት ነው። ዘ አርት ኦፍ ዲሴፕሽን እና ጎስት ኢን ዘ ዋየርስ የተባሉ እጅግ ተነባቢ መጽሐፎችን ጽፏል። ኬቨን ሚትኒክ በ2023 ዓመተ ምህረት ከዚህ ዓለም በሞት ቢለይም የሳይበር ደህንነት ዛሬ ላለበት ደረጃ መድረስ የሱ አስተዋጽኦ ትልቅ ነው። እሱ ያስተማረን ትልቅ ትምህርት ምንም ያህል ጠንካራ ኮምፒውተር ቢኖራችሁ ሰዎችን ካላስተማራችሁ በደህንነታችሁ አስተማማኝ አይደለም የሚል ነው። እናንተስ በሚትኒክ ታሪክ ውስጥ በጣም የገረማችሁ ምንድን ነው? ኮሜንት ላይ አጋሩኝ። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ እንድሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ አጋሩኝ። ሰላም ሁኑ።